ምን ያህል እንደምወድሽ ያሳየሁሽ አይመስለኝም አልኳት። አይቼዋለሁ። መውደድህ በማክበር ተጠቅልሎ ከማክበር በላይ መውደድህ አለ። ፊትህ እኮ ብዙ የሚናገር ሰው ነው አለችኝ። የሚገርምሽ ቁስልሽን ስትነግሪ ፈገግ እያልሽ ቀለል አድርገሽ ነበር። ግን ስንቴ መሰለሽ ከእንቅልፌ የቀሰቀሰኝ፣ ስንቴ መሰለሽ ያልነገርሽኝ ሁሉ በምናቤ እየጨመርኩ ብቻዬን የቃተትኩት። ታውቂያለሽ የኔ ሸክም ላይ ሸክም ሲጨመር አልችለው ይሆናል ብዬ ነው የሸሸሁት እንጂማ ከአንቺ ጋር መኖር ሕይወት እንዳትሰለች ያደርጋል። ትንሽ ፈገግ ብላ እውነቱን ልንገርህ አለችኝ። ንገርኝ አልኳት። እውነተኛውን ሸክሜን በቶሎ ባላሳየው ያገባኝውን እንዴ ብዬ ብዙ ቀን አስቤያለሁ። እንደ ተግባባን ነበር ቶሎ ጭንቀቴን ያሳየው። ብዙ ቦታ እንደሚሆነው ከፌክ ችግሬ ከላይ አልጀመርኩ። አንተ ደግሞ ፈሪ ነህ ልክ እንደ ደራሲ አለችኝ። ምን ማለት ነው ብዬ ጠየቅኳት። አየህ ደራሲ ሪስክ ቴከር እንዳይመስልህ፣ ገጸ ባህሪያቶቹ ላይ እንደሚጨክነ ሕይወት ላይ አይጨክን። መታዘብ ላይ ነው ጎበዝ። አቅመ ቢስነቱን ወረቀት ውስጥ ተሸሽጎ ነው የሚያነባው። አልቀርፈው የሚለውን ችግር ይሸሻል። እንዴ ታዲያ እኔ እኮ ደራሲ አይደለሁም አልኳት። ለዛ ነው እንደ ደራሲ ያልኩ። መውደድህ ዓይንህ ውስጥ፣ አሰማምህ ውስጥ፣ አኳኋንህ ውስጥ ይታይ ነበር። ስጠፋ ብቻ ነው የምትፈልገኝ። ስንጠፋ የሚፈልጉን ናቸው እኮ ዋነኛ ወዳጆቻችን። ያው ሴት ደግሞ ልቧን የምትሰጠው ሁሌ ለሚፈልጋት ነው። ባዘቦት ጊዜ አልፈልግም ስትለኝ ሄድኩኝ። ሕይወት ግን ሪስክ ካልወሰዱ ትርጉም ትሰጣለች? ከማንችለው ጋር ለምንወደው ካልታገል መውደዳችንን ጥርጣሬ ውስጥ የሚከታ አይመስልህም አለች። አከታትላ ጠየቀች። አይመስለኝም አልኳት። በሚወዱት ሰው ፊት መሸነፍ ምሬቱን ታውቂዋለሽ? ለሚወዱትስ ያለ መድረስ ቁጭት ገጥሞሽ ያውቃል? ሊጠለልብሽ የመጣን ሰው እያየሽው ችግር ሲቀጠቅጠው ህመሙ ማን ችሎ ያስታምመዋል? የምትለው ነገር ሁሉ ነፍስ ያወቀ ከዓለም ጋር የተቀላቀለ ሁሉ የሚያውቀው ይመስለኛል። ግን ችግር ከሚጋፈጡት በላይ ሲያስቡት ይከፋል። የሚያሸንፉት እኮ የችግሩን ጥልቀት ሳያሰላስሉ የሚጋፈጡት ናቸው። ሕይወት ደግሞ በእውነትና በውሸት መሃል የምትገኝ የትግል ስፍራ ናት አይመስልህም አለች። እኔ እንጃ፣ ከሁሉ የምወደው ሳይተወኝን መተው መርጣል። ምርጫ የምትፈልገውን ነገር እንዳታሸንፍ ያደርግሃል። ከመሸነፍ ይሻለኛል አልኳት። ይሆናል፣ ግን የሚፈልጉትን ካለማግኘት በላይ መሸነፍ አለ ወይ ብላ ጠየቀች። ግን በእርግጥ ለዚህ ጥያቄዋ መልስ የለኝም።